በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ የቲክቶክ ጓደኞቼ፣ የፌስቡክ ጓደኞቼ፣ የዩቱብ ጓደኞቼ እንዴት ናችሁ? አርሲ ለሞቱት ወገኖቻችን እንግዲህ የመንግስተ ሰማያት በአጸደ ገነት እንዲያኖራቸው እግዚአብሔር ያው በማዘን ምንም አይገኝም። በእርግጥ ያው እኔ እንዳልዋጋላቸው መሳሪያ የለኝም፣ እንዳረዳቸው ገንዘብ የለኝም። ስለዚህ እግዚአብሔር ነፍሳቸው በአጸደ ገነት እንዲያኖርላቸው አዘኔ በምንም እኛ በሀገራችን እንግዲህ ቤተሰብ ሰው እንግዲህ ባለማህተቦች ሲሞቱ የሀዘን መግለጫ የምናደርገው ሀዘናችን የምንገልጸው ራሳችን እየቆረጥን እንግዲህ ፊታችን በጥፊ እየመታን ደረታችን እየደቃን እንግዲህ እናዝናለን። አሁንም እኔ ማረገው አርሲ ላይ ለሞቱት ወገኖቼ ፀጉሬን እየቆረጥኩ በሀዘን እገልጻለሁ። እውነት ይሄው ፀጉሬ እኔ ከምንም በላይ የምወደው ፀጉሬ ነው። ከፀጉሬ በጣም እወደዋለሁ። ፀጉሬ ይሄው ከምንም በላይ ሀዘኔን እገልጻለሁ። እግዚአብሔር በአጸደ ገነት እንዲያኖራቸው ፀጉሬን ቆርጬ እንደዚህ ፀጉሬን እቆርጣለሁ። ሁላችሁም ይሄ ቻሌንጅ ተከተሉት፣ ለሁሉም አዳርሱ። እንግዲህ ለሁሉም አዳርሱልኝ። የቻላችሁታትን ሼር ኮፒ አድርጉት። ሁሉም ሀዘኑ እንዲገልጽ ሀዘናችን ቢያንስ መግለጽ ከቻልን በዚህ እንደዚህ ብንገልጽ አሪፍ ነው። እንግዲህ ሀዘናችን ሀዘን መግለጫ ይሄ ነው። አንዱ የምትወደው ነገር በማጣት ታዝናለ። እኔ የምወደው ነገር ነው ያጣሁት። ፀጉርን ይሄው ባለማህተብ ወንድሞቼ ናቸው ያለቁት። ይሄው ሀዘናችን በዚህ ብንገልጽ ማድረግ የምንችለው ማዘን ነው። ወደ ፈጣሪ መጮህ ነው፣ ማዘን ነው። እንግዲህ ሀዘናችንን እንደዚህ ሀዘናችንን በፀጉራችን የሀዘን ምልክት ነው በሀገራችን። በእኛ ሀገር እንግዲህ አንድ የምትወደው ሰው ስታጣ ስታዝን የሀዘን መግለጫ ነው። ደግሞ ፀጉሬ ከምንም በላይ ስለምወደው በምወደው ነገር ነው ማዝነው። ስለዚህ እግዚአብሔርን ነፍሳቸው በአጸደ ገነት ያኑረው። ሁላችሁም የቻሌንጅ ተከተሉት ብዬ አስተላልፋለሁ ወንድሞቼ።